ሰላም አለይኩም ወራህመቱላሂ ወበረካቱ። ቶች ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ። እስቲ ፍቅር ሲባል ሰው ብዙ በገንዘብ ያይዘዋል፣ በቁስ ነገር ታያይዙታላችሁ። ፍቅርን እኔ የምገልጠው ፍቅር ብዙ ጊዜ መስዋዕት ያስከፍላል። እውነተኛ ፍቅር ማለት ነው። አቢሶ ሴቷ ልጅ ታፈቀረች ብዙ ነገር ትተዋለች። የምተውበት ምክንያት አቢሶ የልጆቹ አባት ተሆነ የልጆቹ አባት ነው ብላ ትተዋለች። እኔ በራሴ ነው ለ15 ዓመት እኔ አልደዋወልም ባለቤቴ ጋር ምንም የምደዋወለው ነገር የለኝም። የተፋታ ነው በ5 ዓመቴ ነው። እሱ ታገባት 5 ዓመት በኋላ ነው የተፋታ ነው። ግን ስለማፈቅረውና ስለምወደው ነበረ፣ ጠብቄው ነበር። ፍቅርን ጨለማ የምታረጉት ነገር አለ። እኔ ፍቅር እንደተበደልኩኝ በጣም መጥፎ ነገር ማድረግ ይችል ነበር። መጥፎ ነገር ተማረግ መተውን በልጦ መገኘትን ነው የመረጥኩት። አልሐምዱሊላህ ረብል ዓለሚን። በልጬም ብገኝም ልጆችን አሳድጊያለሁ። እኔም ጥሩ ነገር ነው ያለሁት። ጣጣት የለብኝም። ደስተኛ ነኝ በራሴ ራሴን የምወድ ሴት ነኝ። ራሴን በጣም ነው የምወደው። ራሴ ተለለው ለማንም ሰው መኖር አልችልም፣ ወላ ለልጆቼ ወላ ለቤተሰቦቼ። ፍቅር ደግሞ መስዋዕት ያስከፍላል። እኔ ፍቅርን የምገልጠው እንደዛ ነው። ግን ለፍቅር ብዬ ነው እንደዚህ የበደልኩ፣ ፍቅር ብዬ ነው። እኔ ለፍቅር ብሎ የሚገልሰው በጣም ነው የምታቸው። ለምን ፍቅር መተውን ነው። ታፈቀራችሁት ያንን ሰው እንዲኖር ነው የምፈቅዱለት እንጂ እንዲሞት አይደለም የምፈቅዱለት። እኔ እንዲኖር ነው የፈቀርኩለት ባለቤቴን። ከልጆቹ ጋር እንዲኖር ከልጆቹ ጋር እንዲደሰት ነው የፈቀርኩለት እንጂ እንዲሞት አይደለም። አልሐምዱሊላህ ረቢል ዓለሚን። እኔ አሁን ጥሩ ላይ ነኝ። ምንም አይኑረኝ፣ ሃይምሮዬ ጥሩ ነው። ሰውን ማስከፋት ሰው ሆኜ ሰውን ላስከፋ እችላለሁ። ሰው ሆኜ ለሰው ልጅ ሰውን ሆኜ ሰውን ላስከፋ እችላለሁ። ግን ለራሴ ደስተኛ ነኝ። ሰውን አልበደልኩም። አንዳንድ ጊዜ ትታችሁት የሄዳችሁት ሰው ተፈታችሁት በኋላ አትፈልጉት። እኔ አሁን ባለቤቴ የልጆች አባት ነው። በቃ የልጆች አባት ነው። ያሳለፍነው አሳልፈናል። አሁን የሌላ ሰው ነው። በቃ እንደዛ ነው የማውቀው። እናንተስ? አንዳንድ ሰዎች አላችሁ ተፈታችሁት በኋላ እንደገና የምትፈልጉ በልጅ ሀሳባችሁ ትዳር ተያዘ በኋላ የምትርመጠመጡ ሴቶች አላችሁ። ያ አይደለም ፍቅር። እስከ መጨረሻው መተው ትችላላችሁ። እያፈቀራችሁት መተውን ልመዱ። እስርስሩ አትሂዱ። እስርስሩ መሄድ የለባችሁም። መኖር ተቻላችሁ ለራሳችሁ